ሳኒቴሽን መሰረተ ልማት አዲስ አበባ ላይ ብታይ ባህር ዳር፣ አዋሳ፣ መቀሌ፣ ደሴ፣ አዋሳ፣ ሻሸመኔ፣ አርባ ምንጭ፣ ወላይታ ሶዶ፣ አሶሳ፣ ገምቤል እነዚህ በጣም ብዙ ጅግጅጋ፣ ደጋ፣ ነቀምቴ፣ ጅማ የምንላቸው ከተሞቻችን ብዙ ሰው የሚኖርበት ለተለያየ ልማት ደግሞ ሴንተር የሆኑ ከተሞቻችን ውብ መሆን አለባቸው። እነዚህ ውብ እንዳይሆኑ ከሚያደርጋቸው አንዱ የፍሳሽ አወጋገዳቸውን ዝም ብሎ ስለሚበትኑ ነው። ሰዎች ከቤታቸው የሚወጣ ፍሳሽ በየቦታው ወደ ወንዝ እየለቀቁ አካባቢውን ሲበክሉ ቆይተዋል። ይሄንን ለመቅረፍ ነው በእነዚህ ከተሞች ባልኩና ሌሎችም ያልጠቀስኳቸውን ጨምሮ ፌካል ስላጅ ትሪትመንት የሚባል ፕሮጀክት የጀመርናቸው። አንዳንዱ ወደ ማለቅ ደርሷል፣ ከ90% ደርሷል። አንዳንዱ በጅምር ላይ ይገኛል። ይሄ ከተማን ከማስዋብ ትልቅ ድርሻ አለው። በየቤቱ የሚወጣው ፍሳሽ ሰዎች በየቦታው እየደፉ አካባቢውን ከሚያቆሽሹ ወደዛ ቦታ ወስደው ትሪት ተደርገው ከዛ ንጹህ ውሃ ወጥቶ ከዛ የሚወጣው ሪሲጁ ደግሞ ለመዳበሪያነት ጭምር እንዲያገለግል ተደርጎ ይሰራ ይገኛል ማለት ነው። ይሄም የራሱ ድርሻ አለው። እዛን ጊዜ የነበረ ሽፋኑ በጣም ትንሽ ነበር። ዛሬ ወደ 26-27 ደርሰናል እንደ ሀገር። ይሄን የሚደግፍ በእኛ ተቋም ትልቅ ስራዎች አሉ የሚሰሩት። ወደ 23 ከተሞች አሉ ኢትዮጵያ ውስጥ በዚህ ፕሮጀክት የታቀፉ ትልቅ የምንላቸው ኢትዮጵያ ከተሞች በሙሉ ተጠቃሚ ናቸው። ይሄን የሚደግፍ በእኛ ተቋም ትልቅ ስራዎች አሉ የሚሰሩት። ወደ 23 ከተሞች አሉ ኢትዮጵያ ውስጥ በዚህ ፕሮጀክት የታቀፉ ትልቅ የምንላቸው ኢትዮጵያ ከተሞች በሙሉ ተጠቃሚ ናቸው።